ትምህርት የራሱ ስርዓት አለው። ነፃና ገለልተኛ ነው። በየትኛውም ፖለቲካ ሀሳቢ ማይንጸባረቅበት የሳይንስ ቦታ ነው። ትምህርት በራሱ ይሄን ያጥራል፣ ክፍተትም አይፈጥርም እና ልጅ ለማስተማር ትምህርት ቤት ወሳኝ። በፔዳጎጂ በትምህርት ሳይንስ ትምህርት ቤቶች ህፃናት ከሚውሉበት ቦታ የተሻለ መሆን አለበት ይላል። ህፃናት ከቤት አውጥተን የተሻለ ቦታ ስንወስድ ይደሰታል። አዲስ ነገር ማየት ይፈልጋል። ህፃናት የተሻለ ወንበር ላይ መቀመጥ አለባቸው። ብዙ ሰዓት ነው የሚቀመጡት። አለዚያ ምቹ ያልሆነ ትምህርት ቤት ላይ የምናስተምር ከሆነ ይሰለቻሉ፣ ትምህርትን በአግባቡ አይቀበሉም። ስለዚህ ትምህርት ቤት የሁሉም የህፃናት መዋያ ነው። እንክብካቤ የሚያገኙበት ቦታ ነው። ብዙ ነገር ነው ህፃናት የሚማሩት። ትምህርት በተዘጋ ጊዜ ብዙ መሰናክል ተፈጥሯል። ሰብአዊ ኪሳራው በጣም ከፍተኛ ነው። ብዙ ነገር ደርሷል። ያው ታውቁታላችሁ። ትምህርት ቤት መንግስትም ትምህርት ቤትን ሲያቋቁም ህዝብን ባለቤት እያደረገ ነው። የራሱ አደረጃጀት አለው። ቀጠስቦ የምንለው ወመህ አለው። ርዕሰ መምህር አለው። በሙሉ አደረጃጀቱን ለህዝብ የሰጠ ነው እና ትምህርት ቤቱን የሚገነባውም ህዝብ ነው። የመንግስት ሀብት ውስን ነው። ታውቁታላችሁ። ይህ ሀገር ነን። ፍላጎታችን ደግሞ ጫፍ የደረሰ ነው። መንገድ እንጠይቃለን፣ መብራት እንጠይቃለን፣ ውሃ እንጠይቃለን። የሀገር ሀብት ደግሞ በጣም ውስን ነው። ብልጦች ከውስን የመንግስት ሀብት ላይ የራሳቸውን ሀብት ጨምረው ልማት አምጥተዋል። አሁን የልማት ልዩነት የሚፈጥረው መንግስት የመንግስት አቅጣጫን ተከትሎ በሚሄዱትና የራሳቸውን ሀብት የጨመሩ አካባቢዎች ይፈጥናሉ። ለሰራው ይጨመርለታል ነው እንጂ ዝም ብሎ ተኝቶ የተቀመጠ ከዛች ከድህነት ነገን ፈቀቅ አይልም። የትኛውም ልማት ያለ እንግዲህ ለቲሊሊ ከተማ አስተዳደር እና ለአጠቃላይ ለባጉሳ ወረዳ ህዝብ በብሔረሰብ አስተዳደሩ ግንባር ቀደም ልማት ፈላጊ፣ ግማሽ መንገድ ሰርቶ ልማት የሚጠይቅ ህዝብ ነው። ይሄ እናንተ መገለጫ ነው። ይሄንን መሰክራለን። ከተማ ሲቋቋም ቢሮ ሰርቶ ወንበር አሟልቶ ሶፋ አዘጋጅቶ አገልግሎት ለማግኘት ግንባር ቀደም ሆኖ ተሞክሮ የሰጠ ህዝብ ነው። አንድ ሞራል ብትሰጡልኝ። በሰላም ጊዜ መጥቼ ስላየሁት ነው ይሄን ማለት ይፈልጋል። በብሔረሰብ አስተዳደሩ ወደፊት የወጣ ልማት ፈላጊ፣ ልማት ጠያቂ ህዝብ እና ይሄ ሞራል አሁንም እናንተ ጋር አለ። የዚህ ትምህርት ቤት አሁን ጀምራችኋል። ነገ የጎደለውን ልማት ሁሉ ሞልታችሁ ቀደም ተጠናክራችሁ መሄድ። ጦርነት፣ የጸጥታ ችግር አይታችኋል። የትኛውም መስፈርት ቢሆን የትኛውን ልማትም አያመጣም። ብዙ ነገር ነው ጠባሳ ጥሎልን